ማኔጅመንት ምንድነው የሚለው የምናየው ከዚህ ቀጥለን ባለፉት ክፍሎች ስለ ጊዜ ምንነት አይተናል። ይህ ማለት ታይም ማለት ምን ማለት እንደሆነ ማኔጅመንት የሚለውን አሁን የምናየው ደግሞ በአጭሩ ነው የምናየው። ማኔጅመንት ማለት ስራን የማከናወን ጥበብ ነው። የያዝነውን ነገር የያዝነውን ተግባር ያንን ተግባር በትክክል የመተግበር ወይም የመፈጸም ጥበብ ነው ማለት ነው። ጥበብ ማለት ያወቅነውን እውቀት በተግባር ላይ ማዋል ማለት ነው። ጥበብ እንደዚህ ነው። ስለዚህ ስራን ያንን ሳይጨነቁ በቅደም ተከተል በተቀመጡበት ጊዜ ያንን የማከናወን ጥበብ ጊዜ መድቦ ሰዓት መድቦ ይህ ትርጉም በሰዎች ግንኙነትና ትብብር ላይ ያተኩራል። ማኔጅመንት ብዙ ጊዜ ከተቋም ጋር ከድርጅት ጋር ስለሚገናኝ በሰዎች ግንኙነትና ትብብር ላይ ነው የሚደረገው። ሰዎችን መቆጣጠር የድርጅቱን ነገሮችን መልክ ማስያዝ ጋር ነው የሚገናኘው። ሌላው ደግሞ ማኔጅመንት ማለት መተንበይ፣ ማቀድ፣ ማደራጀት፣ ማዘዝ፣ ማስተባበር፣ መቆጣጠር ነው ይላል። መተንበይ ሲባል አሁን ላይ ሆነን ወደፊት የምናደርጋቸው ነገሮችን መናገር፣ እንዲህ አደርጋለሁ፣ እንዲህ ይሆናል፣ እንደዚህ ማድረግ ነው። ሌላው ደግሞ በድርጅት አንፃር ከድርጅት አንፃር ሰራተኞችን ሰብስቦ እንዲህ ይደረጋል ተብሎ ነገር ውይይት ማድረግ ዲስከሽን መነጋገር ያንን ደግሞ አብሮ ያንን ተግባራዊ ለማድረግ መውሰድ ነው። ሌላው ደግሞ ማቀድ ነው። እቅድ ማውጣት፣ ነገሮችን መጻፍ፣ ማስታወሻ ላይ ማስቀመጥ፣ በቅደም ተከተል ማስቀመጥ እንዲህ አደርጋለሁ ረፍሊ ማለት ነው። ከላይ ከላይም እቅድ ማውጣት። ስለዚህ በጊዜ ውስጥ እቅድ አለ ማለት ነው። ሌላው ደግሞ የወጡ እቅዶችን ማደራጀት፣ ጊዜ መስጠት፣ ተመሳሳይ የሆኑ እቅዶችን አንድ ማድረግ ማደራጀት ማለት ነው። ክፍል ክፍል መስጠት ማደራጀት ይባላል። ሌላው ደግሞ ማዘዝ ይሄ ከድርጅት ጋር የተገናኘ ነው። ሰዎችን አስፈላጊ ስራ የሚሰራበት ጊዜ ሰዎችን ማዘዝ ማለት ነው። መቆጣጠር፣ ማስተባበር ከሰዎች ጋር ይህ ትርጉም በማኔጅመንት ተግባራት ላይ ያተኩራል። እነዚህ ተግባራት ናቸው ማኔጅ የሚያደርግ አካል የሚያደርጋቸው ተግባራቶች ናቸው። ሌላው ደግሞ ማኔጅመንት ማለት ምን መስራት እንደምትፈልግ በትክክል ማወቅ ነው። በትክክል ታውቃለህ። ከዛም ያም ስራ ደግሞ በተሻለና በቀላል መንገድ መከናወኑን ማረጋገጥ ነው። ስለዚህ ማኔጅመንት ኢትስ ኦል አባውት አፕሊኬሽን ማለት ነው። ተግባራዊ ከማድረግ ነው። አቀናጅተን እቅድ አውጥተን ያንን ነገሮችን ወይም ፕሮሰሶችን ወይም ሂደቶችን ተከትለን ተግባራዊ የማድረግ ነገር ነው የሚያወራው ማለት ነው። ስለዚህ ምን መስራት እንደምትፈልግ በትክክል ማወቅ፣ ለይተህ ማወቅ። ብዙ ነገሮች በአእምሮ ላይ ሊኖሩ ይችላሉ፣ ብዙ ሀሳቦች ሁሉም የሚደረጉ ወይም ተግባራዊ የሚደረጉ ነገሮች አይደሉም። ከአላማ ከሀሳብ ከአንተ እቅድ ጋር የሚገናኙ ነገሮችን ለይተህ ምን መስራት እንደምትፈልግ ልክ እንደ ተማሪ እንደ ሰራተኛ ባለበት ቦታ ሁሉ ምን መስራት እንደምትፈልግ ለይተህ ማወቅ አለብን ማለት ነው። ያም ስራ በተሻለ በቀላል መንገድ መከናወኑን ደግሞ ማረጋገጥ ነው ማኔጅመንት። ያም ስራ በተሻለ ከሌሎች ማለት ነው ውጤታማ ትርፋማ በሆንክበት በዛ መንገድ በቀላሉ ማድረግ ማለት ነው። ሰው ምን መስራት እንደምትፈልግ ከለየ ያንን ለመስራት ደግሞ መንገዱን ያዘጋጃል። ሲያዘጋጅ ደግሞ ለመፈጸም ንቁ ይሆናል ማለት ነው። ንቁ ሆኖ ነው የሚሰራው። ማኔጅመንት እንደ ሂደት አዘ ፕሮሰስ የተቀመጡ ግቦችን ለማሳካት የሰውን ሀይልን፣ ፋይናንስን፣ ቁሳቁስን፣ አቅምን፣ ጉልበቱን ሁሉ አቀናጅቶ የሚያደርግበት ወይም የሚፈጽምበት ሂደት ነው። ስለዚህ ግቦች አሉት ማለት ነው። ግብ አለው ማኔጅመንት። ለምሳሌ አንድ የድርጅት ውስጥ ያ ድርጅት የራሱ ለምሳሌ ፋብሪካ ሊሆን ይችላል ወይም ደግሞ በቃ ግቢ ዩኒቨርሲቲ ሊሆን ይችላል። በቃ ነን ፕሮፊት ኦርጋናይዜሽን ሊሆን ይችላል። ምንድነው በቃ ትምህርት ቤት የራሱ ቢሆን ግብ አለው ማለት ነው። እንደዚህ አይነት ተማሪዎችን እፈጥራለሁ። ስለዚህ እዛ ላይ ያሉ ሰዎች ግብ አላቸው። ጥሩ ተማሪ የመፍጠር ነገር። ስለዚህ ያንን ደግሞ ሰራተኞቹን ሰብስበው ይጠቀማሉ። ገንዘባቸውን ያፈሱበታል ማለት ነው። ቁሳቁሶችን ሁሉ ይጠቀሙታል። ስለዚህ እነዚህ ነገሮችን የመቆጣጠር ሂደት ማኔጅመንት ይባላል። ከጊዜ አንፃር ግን ያሉ ሁኔታዎችን እኛን የሚገድቡ ሁኔታዎችን ጓደኞችን ሀሳባችንን በቃ የያዝናቸው እንደ ስራ የያዝናቸው ነገሮችን የመቆጣጠር ሂደት ግብ አለ ማለት ነው። ስለዚህ ከግብ አንፃር
ታይቶ ነገሮችን የመቆጣጠር ነገር ማኔጅመንት ይባላል። ቀጥሎ ማኔጅመንት ስራዊ ቃሉን ወይም የመጣበት ከኦሪጂን አንፃር ስናይ በላቲን ማነስ ይባላል። ይህ ደግሞ እጅ ማለት ነው፣ ሃንድ ማለት ነው። እጅ ከዛ ደግሞ ጣሊኛ ላይ በእጅ መያዝ ወይም መሪ መያዝ፣ በተለይም ፈረስን ከመቆጣጠር ወይም ከማሰልጠን ጋር ተያይዞ ነው። እና ፈረስ ምን አለው? ልጓም አለው። ይህ ማለት ገደብ አለው ማለት ነው። ፈረስን ይቆጣጠራሉ ማለት ነው። ስለዚህ በጣሊያኖች ከፈረስ አንፃር ነው ማኔጅመንትን የሚተረጉሙት። እና በእጅ መያዝ ከዛ ነው የመጣው ማለት ነው። በእጅ መያዝ ያንን ነገር፣ ይህ ማለት በራስ ቁጥጥር ስር ማድረግ ከሚለው ጋር ይገናኛል። ፈረንሳይኛ ላይ ደግሞ ከቤተሰብ ጋር ነው የሚገናኘው። አንድን ቤት ወይም ንብረት በጥንቃቄ ማስተዳደር የሚለውን ነው የያዘው። ይህ ማለት ሶስቱም ምን ማለት በቁጥጥር ስር ማዋል ወይም መቆጣጠር በትክክል። አሁን መርከበኛ ከአንድ ቦታ ወደ ሌላ ቦታ መሄድ ከፈለገ ምንድነው? መሪ ነው የሚይዘው። ልክ እንደዚህ ማለት ነው። እኛ ጊዜን ቀኑን 24 ሰአቱን መቆጣጠር አንችልም። ሳምንቱን ጊዜን መቆጣጠር አንችልም። ግን በጊዜ ውስጥ የሚከሰቱ ክስተቶችን፣ ነገሮችን፣ ሁኔታዎችን መቆጣጠር እንችላለን። ማድረግ የማንፈልጋቸውንና የምንፈልጋቸውን ነገሮችን ለይተን ማድረግ እንችላለን። ስለዚህ ይሄን ሀሳብ ነው ማኔጅመንት የሚያወራው ማለት ነው። ስለዚህ የዚህ ትርጉም ሲጠቃለል ማኔጅመንት እንዲሁም በሩቅ ሆኖ ማዘዝ ሳይሆን እንደ አንድ ፈረስ አሰልጣኝ በቅርበት መከታተል ነው። ስለዚህ ማናጀር ወይም የሚቆጣጠረው አካል በቅርበት ይከታተላል ማለት ነው። ልክ ለፈረስ ይሄ ብራይድልስ የሚባለው ልጓም የሚለው ነው የሚያሳየው። በቃ በቅርበት ሁኔታዎችን መከታተል፣ አለመራቅ፣ ኮንሲስተንት መሆን፣ ቀጣይነት ባለው ሁኔታ ነገሮችን ማድረግ እና ሁኔታዎችን በጥንቃቄ መያዝ፣ ከርፉል አንድ ነገር። ስለዚህ ብዙ አለማወሳሰብ። ስለዚህ እነዚህ ነገሮችን ይይዛል። ማኔጅመንት ማለት አንድን ግብ ወይም ተግባር ለማሳካት ሀብቶችን፣ ነገሮችን በጥንቃቄ በእጅ እንደመያዝ የመምራትና የመቆጣጠር ጥበብ ነው። ስለዚህ ግብ ወይም ተግባር ማሳካት የምንፈልገው ነገር አለ። ያንን እነዚያን ነገሮች በጥንቃቄ መያዝ። ስለዚህ ልክ እንደዚህ በእጅ መያዝ፣ መሪ መያዝ አይደል ትርጉሙ የማኔጅመንት። ስለዚህ እነዚያ ነገሮችን በቃ እጅ ብዙ ጊዜ ከምን ጋር ነው? ከተግባር አይደል የሚገናኘው? ከተግባር ጋር ነው የሚገናኘው። ስለዚህ ምንድነው? መቆጣጠር፣ መፈጸም እነዚህ ነገሮችን ይይዛል ማለት ነው። በዘመናዊ ትርጉሙ ማኔጅመንት በአራት ዋና ዋና ተግባራት ላይ ያተኩራል። እቅድ ማውጣት፣ እቅድ ይወጣል። መድረስ የምንፈልገውን ግብ መወሰን ማለት ነው። እቅድ ፕላኒንግ። እቅድ ስናወጣ ስፔሲፊክ አድርገን ግልጽ አድርገን ነው ማውጣት ያለብን። ከዛ ቀጥሎ ደግሞ የምታውቅ የተለካ መሆን አለበት። ማደራጀት፣ ስራውና ሰዎችን በክፍል ማደራጀት። ስለዚህ ክፍል መስጠት፣ ይሄን ከዚህ ቀጥዬ አደርጋለሁ፣ ይሄን ከዚህ ቀጥዬ እፈጽመዋለሁ የሚለውን ነገር ማውራት፣ መነጋገር ከሰዎች ጋር ራሱ። ስለዚህ ጽፈን ያንን እቅድ የጻፍናቸው ነገሮችን፣ ያሰብናቸው ነገሮችን መልክ መስጠት ማደራጀት ነው። መምራት ደግሞ ከድርጅት አንፃር ሰዎችን መቆጣጠር፣ ማበረታታት፣ አቅጣጫ ማስያዝ ነው። ግን በጊዜ ውስጥ እኛ ሁኔታዎችን እንዲህ አደርጋለሁ፣ እንዲህ እፈጽማለሁ፣ ከዚህ ቀጥሎ እንዲህ እፈጽማለሁ የሚሉ ነገሮችን፣ ሁኔታዎችን፣ ክስተቶችን፣ ነገሮችን፣ ከኛ ጋር ያሉ ጓደኞችን፣ ስራዎችን፣ ትምህርቶችን፣ ስራችንን በቃ መቆጣጠር፣ መምራት ራሳችንን ነው የምንመራው። ከዛ ደግሞ ቀጥለን ከኛ ጋር ያሉትን ከበረታን እንመራቸዋለን ማለት ነው። አንዳንድ ጊዜ ሌሎች ልንጠቅማቸው እንችላለን። መቆጣጠር ስራውን በታቀደው መሰረት መሄዱን ማረጋገጥ። ስለዚህ ማኔጅመንት እነዚህ ነገሮችን ይይዛል ማለት ነው። በቃ እቅድ አለ፣ ማደራጀት አለ፣ ከዛ መምራት፣ መቆጣጠር። እነዚህ በዘመናዊ ማኔጅመንት ላይ ያሉ ዋና ዋና ተግባራት ናቸው። ስለዚህ ማኔጅመንት በዚህ እንጨርሳለን። ከዚህ ቀጥሎ ደግሞ ወደ የጊዜ አጠቃቀም ትርጉሙ ምንድነው ወደሚለው እንገባለን ማለት ነው።